ውድ ቤተሰቦች ይሄ የምታዩት ተፍቲሽ ነው። ፖሊሶች መኪና እየፈተሹ ነው። የአንድ መዋጥን መኪና እንግዲህ እንደምታዩት የመኪናውን ጎማ እየፈታው ነው ማለት ነው። የመኪናውን ጎማ ሲፈቱት ግን እዛ ውስጥ የሚወጣ ጉድ ተመልከቱ። እውት እንግዲህ ተመልከቱ። ማየት ማመን ነው። الله يسيئك خطبت القوات الخاصة لأمن الطرق في منطقة مكة المكرمة على مواطن لترويجه 30 كيلوغراما من مادة الحشيش المخدر مخبأة داخل مركبته وجرائه واتخاذ الإجراءات الضرورية بحقه وإحالته إلى جهات الاحتقان. السلام عليكم ورحمة الله وبركاته. ودنا يتكبرات የቻናሌ ተከታታዮች በሙሉ እንደምን አላችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዙ ተተረፍ ይበል ባላችሁበት የዓለም ዳርቻ ሁሉ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። አባሮች ላይክ ሼር እያደረጋችሁ አበረታቱኝ፣ አይከፈልበትም። ይሄን መኪና እንግዲህ መግቢያው ላይ ያሳየኋችሁ አይታችሁታል። የመኪና ጎማ ውስጥ ከፖሊሶች ተፍቲሽ ለማምለጥ የመኪና ጎማ ውስጥ እንግዲህ እንደዛ አድርገው ስግስግ አድርገው የነበረው በሙሉ ሙከደራት ነው ማለት ነው። መኪናው ደግሞ የመዋጥን መኪና ነውና አብዛኛውን ጊዜ ያው ብዙ መረጃዎች የምናመጣው ሀበሾች እንደዚህ ያደረጉ፣ ሀበሾች እንደዚህ ነው፣ ሀበሾች እንደዚህ ነው የሚለው ብዙ መረጃ ማለት ነውና ሀበሾች ብዙ ጊዜ እንትን የሚሉት ለምሳሌ ኃላፊያቸው እንደዚህ መዋጥን ምናምን ይሆንና ለሱ ሲሰሩ ነው እዚህ አይነት መስመር ውስጥ ገብተው እንግዲህ መውጫ ርቋቸው እስከ ህይወት ፍጻሜ ድረስ የሚያስተናግዱት ማለት ነውና እባካችሁ በቻላችሁት አቅምና በቻላችሁት መጠን ከእንደዚህ አይነት ነገር ታቀቡ። በቃ ታገዱ። እኔ አራዳነት አይደለም፣ ብልጥነት አይደለም። ብልጥ ማለት የመጣበትን አላማ ሳይዘነጋ ራሱን አደጋ ውስጥ በማይጥለውና የሀገሪቱ ህግ የሚጻረነውን ማለት የማይቀበለውን ከፈጣሪም ጋር የማያጣላውን ስራ የሚሰራ ነው። እንግዲህ የፈታ ዴይሊ ዜናን ሰምታችሁ ከሆነ 65 ኢትዮጵያኖች እስከ ወዳኛው እንደተሸኙ በሳዑዲ አረቢያ ያለ ፍርድ ያለ ይግባኝ እንደተሸኙ ነው ያቀረበው ማለት ነው። ያልሰማችሁ ካላችሁ ፈታ ዴይሊ ዜና ሂዳችሁ ዩቲዩብ ላይ ስሙ። በጣም ነው የሚዘገንነው። አብዛኛዎቹ ደግሞ ከአንድ ክልል የመጡ ናቸው። ምክንያቱም ታውቃላችሁ ሰሜኑ ላይ አካባቢ በጦርነት ስንት ዓመት እየተናጠና እየታመስን እንደሆነ ታውቃላችሁ። ጦርነት ያስመረረው ወጣት ሰርቼ በላለሁ፣ ሰርቼ ቀየራለሁ፣ አገኛለሁ፣ እስኪ በቃ ነፍሴ ትረፍ እንደምንም ብዬ ልሄድ ብሎ ለማግኘት የተሰደደ ወጣት መጨረሻው ሞት ሲሆን እውነት ለመናገር በጣም ነው ልብ የሚሰብረው፣ በጣም ነው የሚያሳዝነው። ወጣቱ እንደ ቅጠል እየረገፈ ነው፣ ያለ ሀግ ባይ፣ ያለ ተቆጭ፣ ያለ በቃ የት ነህ ባይ ማለት እኔ ምን እንደምል አላውቅም። አንዳንዴ በጣም ከባድ ነው። ኢትዮጵያኖች ወደፊት ምን ላይ እንደርሳለን ብለን ነው ማሰብ ያለብን። አሁን ያለንበትን ተውትና ወደፊት እንዴት ይሆናል? አሁን በዚህ ጊዜ በዚህ ዘመን እንደዚህ ከሆነ ከ5 ከ6 ዓመት በኋላ ከዚህ የበለጠ ስደተኛ፣ ከዚህ የበለጠ የወጣቶች እንደ ቅጠል መርገፍ፣ ከዚህ የበለጠ ነገር እንደምናስተናግድ ምንም ጥርጥር የለውም። ከአሁኑ መፍትሄ ተበጅቶለት ካልተገታ በስተቀር ማለት ነው። እኛ ደግሞ የመፍትሄ አካል ሆነን እንደዚህ አይነቱን ድርጊት እንዲቆምና ወጣቶች መሰደድ ካለባቸው ሕግና ስርዓትን መርህ ባደረገ መልኩ እንዲሰደዱ ከምንሰራ ይልቅ እያንዳንዳችን በግል ጥቅማችንና በሆነ ነገር ተዋድነና ተሰማርተን ስንነታረክና ስንጨቃጨቅ ነው የምንውለው ማለት ነው። ያ ማለት እኛ አብዛኛውን ጊዜ እኛ ኢትዮጵያኖች እኮ ጀግና ነን፣ እኛ እንደዚህ ነን፣ እኛ ቅኝ ግዛት አልተያዝንም፣ እኛ ጠንካሮች ነን፣ እኛ ምናምን እንላለን። አሁን ግን ቅኝ ግዛት ያልተገዛ ነው ያኔ በአያቶቻችን ዘመን፣ ያኔ በጀግኖቹ ዘመን ነበር። አሁን ግን በተገላቢጦሽ ቅኝ ግዛት ተይዘናል፣ ተገዝተናል ማለት ነው። ወደዳችሁም ጠላችሁም። በሊቢያ ባህር ሊሻገር ሂዶ እጅግሩ ታስሮ የሚዘገነን ድብደባ እየተደበደበ የምታዩት ማን ነው? ወደ ሳዑዲ አረቢያ ሲሰደድ በየመን በረሃ እየተንገላታ በደላሎች ታፍኖ በደላሎች ተይዞ የህይወት መስዋዕትነት የሚከፍለው እጅግሩ ታስሮ እንኳን አይደለም የሰው ልጅ አህያ በማይመታበት መልኩ ሲመታ የምታዩት ማን ነው? እኛ ኢትዮጵያኖች አይደለንም እንዴ? ስለ እውነት አሁን እንደዛ አይነት ነገር ስናገር የሚያማችሁ ሰዎች ልትኖሩ ትችላላችሁ። ግን ሪያሊቲው ይሄ ነው። እያየን ነው ያለ ነው። አይደለም ቀርቶ ለዜግነት መቆርቆር ቀርቶ አይደለም ቀርቶ እንዴት እንደዚህ ይሆናል አይደለም ቀርቶ የተሻለ መንገድ ይፈለግ ተብሎ
የባስ በቃ ውጥንቅጥ እየወጣ አንዱ አሳልፎ እየሰጠ አንዱ ወንጀል ሲሰራ እንዳይጠቁመው ወይም ለምንድነው ይሄንን ወንጀል የምታደርገው ለምንድነው ይሄንን በዜጋው ህል ይሄን ነገር የምታደርገው ብሎ ወይም የምታደርጊው ብላ ስትጠይቃት ሂዳ የሚያስይዙ የሚያስጠርዙ ወንጀልን እንደ ህጋዊ ነገር እያስፋፉ ያሉ እኮ አሁን የሚመጡ ትውልዶች ኢትዮጵያኖች እኮ ናቸው። ታዲያ ከዚህ የበለጠ ቀኝ ግዛት ምን አለ? ከዚህ የበለጠ ቀኝ ግዛት ምን አለ? ያውም በ21ኛው ክፍለ ዘመን ማለት ነው። በዚህ ዘመን ዝንጀሮ ሰልጥኖ መኪና በሚያሽከረክርበት ዘመን እኛ እኮ እርስ በርሳችን መግባባትና መስማማት ተስኖን የራሳችንን ህይወት እንዴት እንቀይር ብለን ራሳችን ላይ ፎከስ ከምናደርግ ይልቅ ያንድ የሆነ ፌመስ የሆነ ሰው ሚዲያ ላይ ፌመስ ለሆነ ሰው ቲፎዞ ሆኖ በግሩፕ ተከፋፍለን እኮ ስንሰዳደብ የምንውል እኮ ደናቁርቶች እኮ ነን። ስለ እውነት ማለት ነው። በግሩፕ ምን አገባሽ ምን አገባኝ ምን የሚመለከተኝ ነገር አለ? ምን የሚመለከተህ ነገር አለ? ስለ ራሳችን ላይፍ ከምናስብ ይልቅ እኮ ስለ ሰው ላይፍ ስናስብ የምንውል ፍጥሮች ሆነናል። ከዚህ የበለጠ ታዲያ ምን አለ? እና ስለ እውነት ለመናገር በቃ ወጣቶች እንደ ቅጠል እየረገፉ ነው። አገር ቤትም ቢሆን የሚሰቃየው የሚሰደደው በጦርነት መከራ ፊዳውን የሚከፍለው የደሃ ልጅ ወጣት ነው። የሀብታም ልጅ አይደለም፣ ወይም የባለስልጣን ልጅ አይደለም፣ ወይም የሆነ ሰው ልጅ አይደለም። የደሃ ልጅ ቂጣ እንኳን በልቶ ጠግቦ ያላደረ ነገ ህይወቴን አሻሽላለሁ ራሴን ለውጣለሁ ብሎ ግማሹ በየመን በረሃ ይሰደዳል፣ ግማሹ በሊቢያ በረሃ ይሰደዳል። ከዛ መካከል አብዛኛው ህይወቱ ከንቱ ፈስቶ ነው የሚቀረው። ማን? ደሃ፣ የደሃ ልጅ። ያቺ እናቱ ጉሊት ቸርችራ ነገ የተሻለ ደረጃ ልጅ ደርሶልኝ ይጦረኛል፣ ያክመኛል፣ ያኖረኛል ብላ ያሰበችው ልጇ በረሃ ገብቶ አድራሻው ጠፍቶባት ከሞቱ አሟሟቱ ብላ መናገር እስከሚያቅታት ድረስ በሀዘን እስከ መጨረሻ ጊዜዋ እሷም ጊዜዋ ደርሶ እስከምትሄድ ድረስ በሀዘን እየተለበለበች የምትሄደው ደሃ የደሃ ልጅ ነው። እና ስለ እውነት ለመናገር ደግ ሆኑ ምናምን የምትሉ ሰዎች አላችሁ። በእርግጥ ማንኛውም ሰው የእጁን የሰራውን ወንጀል መሸፈንና መደበቅ አይደለም። ግን እነዛ ሰዎች ምን እየገፋቸው ነው? በተለይ በዚህ በበረሃ የሚመጡ ሰዎች እንደዚህ አይነት ነገር ውስጥ የሚገቡት ከጀርባቸው ምን አለ የሚለውን ነገር ብናስብበት። እንደገና ደግሞ በቃ እንደዚህ አይነት ስራ ህገወጥ ስራ ላይ የተሰማራችሁ ሰዎች አሁን ቲክታክን በመጠቀም የተለያየ አላስፈላጊ ነገሮችን ስታዘዋውሩና ስታራምዱ እያየን ነው። እንደዚህ አይነት ነገር መስራት እንደ ጀብድና እንደ ጀግንነት የምታዩ ሰዎች አላችሁ። አባቴ ከፈጣሪ ጋር ተጣጥተህ ጀግንነት የለም። ህጉ የማይፈቅደውን ነገር እያደረግ ጀግንነት የለም። የአባትህ ማሳ ውስጥ ነው ጀግንነትህን ካየ ርስት ላይ ነው መፎከር ጀግንነት ማለት ነው። ሌላ ደግሞ እንግዲህ ጉርሻ ፔጅ በወቅታዊ መረጃ በሳዑዲ አረቢያ ለእስር ተዳርገው የነበሩ የ1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደረገ። አዲስ አበባ ሰኔ 4 ቀን 2018 ዓ.ም በሳዑዲ አረቢያ በተለያዩ ወንጀሎች ተጠርጥረው የፍርድ ሂደት ላይ የነበሩ የ1655 ኢትዮጵያውያን በተደረገላቸው ከፍተኛ የዲፕሎማሲ ጥረት የምህረት አዋጅ ተጠቃሚ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር በሪያድ የሚገኘው የኢፌድሪ ሚስዮንና በጅዳ የሚገኘው ቆንስላ ጽሕፈት ቤት በማስተባበር ባደረገው ተከታታይ የዲፕሎማሲ ንግግር የዜጎች የፍርድ ሂደት እንዲቋረጥና በነፃ እንዲለቀቁ ማድረግ ተችሏል። ይህ የተገኘው ውጤት መንግስት ለዜጋ ተኮር ዲፕሎማሲ በሰጠው ልዩ ትኩረት መሆኑ ተገልጿል። መንግስት በሳዑዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ሌሎች ጉዳዮችንም በትኩረት እየተከታተለ ይገኛል። የውጭ ጉዳይ ሚኒስቴር የማስጠንቀቂያ መልእክት። ሚኒስተሩ አያይዘውም ዜጎች በማህበራዊ ሚዲያ ከሚሰራጩ የሀሰት መተለያዎችና ከህገወጥ የሰዎች አዘዋዋሪዎች ወጥመድ ራሳቸውን እንዲጠብቁ አሳስቧል። ህገወጥ ደላሎች ለህግ ለማቅረብ የተጀመረው ዘመቻ ተጠናክሮ እንደሚቀጥልም ተመልክቷል ይላል። እስኪ እውነት ያደርገው። ህገወጥ ደላላ አሁን እኮ እንደ ጸጉር እየበዙ ነው እኮ እንደ አሸን እየፈሉ እኮ ነው የሄደው። ምክንያቱም አብዛኛውን ጊዜ አንዱ አንዱን አሳልፎ አይሰጥም። ለምን እንደሆነ ታውቃላችሁ? ተሳስረዋል። በቃ ተያይዘን እናልቃለን ብለው ስለሚፈሩ ተሳስረዋል። አሁን አብዛኛውን ጊዜ አይታችሁ ከሆነ ቲፎዞ እያደረጉ ያሉት ታዋቂ ተጽዕኖ ፈጣሪ ናቸው የሚባሉ
የሶሻል ሚዲያ ባለቤቶችን ተገን ያደርጋሉ። በሆነ ነገር ይገዟቸዋል። የኛ ህዝብ ደግሞ የዋህ ነው፣ ይታለላል፣ ይገቡበታል። በዛን ሰዓት ማን ነው የሚጎዳው? አሁንም መናገር የሚፈልገው ነገር ድሃ ነው ማለት ነው። ምክንያቱም አብዛኛውን ጊዜ ከስንት አንድ ካልሆኑ በስተቀር ብዙውን ጊዜ ለጥቅም የተገዙ ነው እንጂ የዜጎች ህመም፣ የዜጎች ስቃይ፣ የዜጎች መንገላታት የሚሰማቸው አታገኙም። ሁሉም ሩጦ ሁሉም ለራሱ በቃ የሆነ የተሻለ ነገር ለመያዝ እና የተሻለ ብልጭልጭ ነገር ለማብለጭለጭ ነው እንጂ ውድ የሆነው የሰው ነፍስ የሚሰቃየውን ስቃይና የሚከፍለው ዋጋ ምንም መስሎ አይታያቸውም። ህገወጥ ደላሎች ቢጠፉ የሁላችንም ደስታ ነው፣ የሁላችንም ደስታ ነው። ችግሩ እየጠፉ ሳይሆን እየበዙ መምጣታቸው ነው። ያን የሆነበት ምክንያት ደግሞ ዋናው ቁም ነገሩ መነሻው እኛው ራሳችን ነን። ምክንያቱም ካለብን ተጽዕኖ ሊሆን ይችላል፣ ካለብን የሆነ ነገር ወይም ካለብን የሰው አማኝነት ሊሆን ይችላል። ትክክለኛ መረጃና ማስረጃ የሌለው ነገር እንኳን እየሆነ እያወቅን በተወክል እንገባለን ማለት ነው። ከዛ ባሻገር ደግሞ በጥቅም መተሳሰር፣ ለአንዱ የሆነ ነገር ታደርጉና አፉን ታዘጉታላችሁ። ያንን ሚስጥር ቢያወጣባችሁ ወይ እናንተ ደግሞ እሱን የሆነ ነገር ትይዛላችሁ። በቃ ያን ሰውዬ ለራሱ ሲል የዛን የወንጀለኛ ስም ወይም የዛን ህገወጥ የሆነ ነገር የሚሰራን ሰውዬ አያጋልጥም። ለምን? ለራሱ ስለሚፈራ ማለት ነው። በዚህ ጊዜ ነገራቶች እየተባባሱና እየተወሰበሰቡ ይሄዳሉ። ይሄንን ምሳሌ እኮ የሃናን ነገር እኮ የሃናን ጉዳይ አይንስታችሁ ብታዩ የሃና ጉዳይ አሁን እንደዛ ብዙ ስብስብ ብሎ የነበረው እውነታውንና ትክክለኛውን ነገር እያወቁ ራሱ መናገር የማይፈልጉ ብዙ ሰዎች ነበሩ። ያ ደግሞ ምንጩና መነሻው እንደነገርኳችሁ ነው ማለት ነው። እና እኔ በጣም ነው የሚገርሙኝ ይሄኔ ያህል መሰርቼ እንደዚህ በቃ ኦቨር የሆነ ነገር ኦቨር አክት ሲያሳዩ ያላቸውን ሀብት መጠን ምናምን ነገር ሲያሳዩ እኔ በጣም ይገርመኛል። ምክንያቱም በሐላል ማለት በላበታችን የምንንከራተተውና የምንሸቅለው ምን እንዳለና የት እንዳለን እናውቃለን። አብዛኛውን ጊዜ ትላንትና ዳያ የነበረ ሰው ዛሬ ነው ተቀይር ያለው ምናምን ብሎ ሲበጠረቅ ታገኙታላችሁ። ያ ሰው ከመሬት ተነስቶ አይደለም፣ ወይም ያ ሰው በልፋቱ ጥሮ ግሮ አይደለም። ምናልባትም ሊኖር ይችላል በጣት የሚቆጠሩ። አብዛኛው ግን መነሻው ከጀርባው የሆነ ነገር አለው ውዶቼ። ከዛ በመቀጠል ማስተላለፍ የምፈልገው መልእክት ቢኖረኝ የመዳም ቅመሞች ንቁ፣ ራሳችሁን ሆኖ ለራሳችሁ ትኩረት አድርጉ። ሁሉም የኛ መካሪ ነው በአሁኑ ሰዓት ማለት ነው። ግን እኛም ወዶን ሳይሆን ለጥቅም ስለሚፈልጉን ነው። አብዛኛውን ጊዜ እኛ የምንገኘው የሰው ቤት በማጀብ የታዋቂ ቤቶች ሄደን በማጨብጨብ ያንዱ ደጋፊ ያንዱ ነቃፊ ሆነን በቃ እንትን በማለት ነው። ነገ ጧት ግን አገርሽ ብትገቢ አንድ ሰው ስልክ ደውሎ እንኳን የተወደቅሽ የሚልሽ የለም። አንድ ነገር ቢጎልብሽ እስኪ ያችላት ብሎ የሚጠይቃችሁ የለም። ስለዚህ በመጣ የሶሻል ሚዲያ ፕላትፎርም ተጠቅማችሁ ራሳችሁን ማኔጅ ማድረግ፣ ራሳችሁን ማስተካከል፣ ለራሳችሁ የሆነ ቢዝነስ የምትሰሩበትን ፕላትፎርም ማዳበር ነው ያለባችሁ። ማንም ከእናቱ ሆድ ተምሮ አልወጣም። በተለይ ዩቲዩብ ብትከፍቱ እርስ በርሳችን ሰብስክራይብ እንደራረግ፣ ቪዲዮአችንን ብንተያይ በቃ አንዱ ለአንዱ ቲፎዞ ቢሆን እኮ እኛ ራሳችን ተጽዕኖ ፈጣሪዎች ነን። ለማንም ተጽዕኖ ፈጣሪ እየሄዳችሁ ከምትሰግዱ እርስ በርሳችሁ ተደጋገፉ ነው የምለው። አመሰግናለሁ። ወዳችሁ ፈቅዳችሁ ለምትከታተሉኝ በሙሉ እጅጉን አድርጌ እያመሰገንኩ በዚህ እሰናበታችኋለሁ። በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ራሳችሁን ጠብቁ። ሁለት ኢትዮጵያውያን ሆናችሁ አንድ ቤት የምትሰሩ ተጠንቀቁ። የምታወሯቸውን ነገሮች ብዙ ተንኮለኛ ሀበሾች አሁን ላይ እየመጡ ነው። ስለ አረቦች ምናምን ሀሜት ራሱ ሲያሙላችሁ አትናገሩ። አንዳንዶች ሪከርድ አድርገው ሪከርዳችሁን ለአረቦች ይሰጡባችኋል። በቃ ጥንቃቄ አድርጉ። ምንም ነገር አትበሉ። በቃ እለፉ፣ ተውት። ሆድ ባዶ ይይዛል እላችኋለሁ። አመሰግናለሁ። መልካም ጊዜ